እንግዲህ ቤተሰብ እንግዲህ ቢኒ በፍቅር ቢላት እምቢ ስትል እንግዲህ ወደ እገታው ዙሯል። ወይኔ ወንድሜ እንደው አሳዘንከኝ እኮ ፍቅር እንደው ምን ይቷ ላይ ነው ፍቅር ያረፈብህ? ነገሩ ፍቅር ቦታ አይመርጥም። አልፈርድብህም። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶቼ፣ መሮቼ፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ዛሬ ቢኒ እዩን ለማገት ሞክሮ ነበር። ያው አልተሳካለትም። እንግዲህ እዩ ልቀቀይ ነክሰዋለይ በትግያ ነበረ። ቡጥ ቡጥ የህፃን ልጅ ጨዋታ ነበር። እሱ ደግሞ ልጅ የምን ልጅ እያለች ነው። አላፈቅርም አልወድህም እያለች ነው። ሰው አይ ሴቶች፣ እኔ እኮ ግርም የሚለኝ የድሮ የጣሉትን እቃ ሰው አንስቶ ሲያጸዳላቸው ሲያሳድሰው አብሯቸው የነበረውን ደግሞ ጥሩ የፍቅር ጊዜ ያሳለፉትን ወንድ አላፈቅርህም አልወድህም ማለት ምን ማለት ነው? ወይ ያኛው ድሮ የጣልሽው ሰውዬ አሁን ሲያገኝ ያነሳኛል ብለሽ እንደው ተሳስተሻል። እውነት ተሳስተሻል። ይሄ ኑኑ ይሄ ልቡ ሳይቀየርብሽ ደግሞ ይሄን አጥብቀሽ ብትይዢ ልጅሽን ተደብቀሽ ብታሳድጊ ነው የሚያዋጣሽ። እዩን ይሄ ልምከርሽ እንደህት ይሄ ያዙ ይልቀቁኝ ፍክ እንዲህ በቃ ካለኔ ኃይለኛ የለም። እኔ በዚህ ባፌ በምላሴ ሰውን አሳምናለሁ ምናምን። ለወደፊቱ ደግሞ ምኞት አለኝ እሱ ጋር ለመኖር ልጄን እሱ በአንድ እጁ እኔ በአንድ እጁ ይያቱ ምኞት። እውነቴን ነው። ድንጋይ ላይ ውሃ እንደማፍሰስ ነው። የማያገኙትን ሰው አንቺና ምንቴ ተብዬው አንድ ደው ምንቴ እኔ ይቅርታ ዛሬ ጨረቃ ፋሚሊዎቹን እያስወጣ ሲናገሩት እያስወጣ ነው ያመሸው። ዲቭ ያስገብተው ሊመክሩት ምስኪኖች ጨረቃ ፋሚሊ እህቶች። እሱ ደደብ ነው። ለእሱ ደግሞ ወደ ምንቴ ሲሄድ ምንቴም እኮ ሁለቱ ተልኮ ያላቸው ይመስለኛል። እዩና ምንቴ ተመካክረው ነው ለመለያየት ያቀዱት። እኔ እንደሚመስለኝ እንደተረዳሁት ይሄ ብሩኬ እንዲህ ነው ይላል። ቤታችሁ ቆርቁር ያጣው ሀሚ እንዲህ ናት። ሀሚን አዋራኋት ምድርኤሽ ማይጎረጉር የለም። እነሱ ግን አር እንደነካው እንጨት ጥንሽ አርጎት እንጂ ብሩኬ እውነቴን ነው ምንቴ በአንድ እጁ አንጠልጥሎ የሚጥልህ ሙትቻ ነህ። እሱ ግን ነቅ አርጎ ትቶሃል። አየህ፣ በስርዓት ያደገ ልጅ ክብር ያለው ወንድ እንደዚህ ነው። እንዳንተ አይነቱ ክብረ ቢስ ደግሞ ልፍስፍስ እየወጣ ወንድን ጣረ ሲጀመር አንተ ወንታ የወንድ አልጫ እንደ ወንድ ማለት ቆፍጣና ነው። እየወጣ የሚያለቃቅስ አይደለም እና ስለዚህ እሱን ተውት። እሱ እንኳ ምስኪን እኔ ሁሌ ጽፋለሁ እኮ ጸበሉ ሰዱት ቤተሰብ የለውም ወይ አማኑኤል አስገቡ ትላለሁ። እንግዲህ ኮሜንቱ ካየው ማኪድ ያየዋል፣ ግን የሚሰማ አይደለም። ጨረቃ እህቶች አትርከሙ። እሱ አንድና አንድ ማረፊያ ቤት አስገብቶ ትንሽ ቅጣት፣ ከዛ ተስተካክሎ ይወጣል። ከእኔ እሱን ነው ያልኳችሁ። እንደውም ገብቼ ጽፌ ነበር ሳያዩ አይቀርም። እና ስለዚህ እዩ ደግሞ ወደ እዩ ስዞር ጀግና እንደ ጀግና ያጫውትሽ ምንድን ነው? ሁሉም ያእልህ ባለጌ ምን ልታረገኝ አግተኸኝ? ኧረ እባክሽ አንቺም እኮ አለሽ ወንድ ልጅ እያጠጣሽ የኔ ላርገው ግድ አጠጥቸው ራሱን ስለማያቅ ከጠጣ ከዛ የተረገዘው ልጅ ያንተ ነው ብዬ ከሱ ጋር እኖራለሁ ብለሽ አይደል እንዴ? ምንም ማያውቀው ሊያጥም ወጥመድ አዘጋጅተሽ አንድ ቀን ሰላምታ ብቻ ስላልሽ አንድ ቀን ስላገኘሽው ስንት ቀን የተኛ ያስመሰልሽው? አንድ ቀኑም እኮ አላመነበትም። ጠጥቷል፣ ሰክሯል። የሰከረ ሰው ቤቱንም አያውቅም። የወደቀበት የሚያውቀው ጧት ሲነሳ ነው። ምንም የማያውቀው ልጅ ገና በቃ አጥምጬ በቅናት ብቻዬን ያደርገዋለሁ ብለሽ ይኸው መጨረሻሽ እየተዋረርሽ ነው። እውነት ጥሩ አይደለም። የሰው ህይወት አትበጥብጡ። አንቺም ሆነሽ ይሄኛው ሙትቻ ምንቴ የሰው ህይወት አትበጥብጡ። የራሳችሁ ያልሆነውን ሰው የኔ ላርገው በግድ አይባልም። እውነቴን ነው። ጥሩ አይደለም። ጊዜያችሁን አታቃጥሉ። እዩ ጥሩ ነኝ ጨዋ ነኝ አያጫውትሽ። ጥሩ ለመምሰል አትሞክሪ። ቢኒ 10 የምትመጭለት እናውቃለን። መረጃ ስለያዘብሽ ፈርተሽ ነው። የኔ ልጅ ነው የሚለው መረጃ ስለያዘብሽ ፈርተሽ ነው።
እይሽ እነ ብሩኬና እነ ሀይሚ ትንሽ አንዱ ለቀን አርፈዋል። እረፍት ትንሽ አረፍ ብለዋል። የእነሱን ስም ነዋ እየወጣሽ እንትን የምትይው። ስለዚህ እዩ የሚያዋጣሽ ቢያግትም ሰው ለሚያፈቅረው ብዙ መጽዋዕትነት ይከፍላል። ቢያግትሽም ስለሚያፈቅርሽ ነው። የድሮ ፍቅረኛው ነሽ። የአንቺ ፍቅረኞች አላቅም ማንኞቹ እንደሆኑ አይለዩም። ሄኖክም ተብዬው ልጄ የኔ ነው እያለ እያለቀሰ ነው። ይሄም የኔ ነው አናቅም። አንቺ ግን አንድ ሰው ላይ የአንድ ሰው ደግሞ ጥቅም ፍለጋ ሁሉም ነቅቶብሻል። ብሩኬም ነቅቶብሻል። ብሩኬ እንኳ መቼም አታገኙ ህልም እንጀራ እና ስለዚህ እዩ የሚያዋጣሽ ቢኒ ነው። የሚያፈቅርሽ ቢኒ ነው። የሚወድሽ ቢኒ ነው። ልጅሽን ተደብቀሽ አሳድጊ። እውነቴን ነው። የማታገኙን ሰው አትመኝ። ላማለይ በሰማይ አቱኝ። ጊዜሽን አታቃጥሊ። እውነት ጥሩ አይደለም። ፈጣሪ የሚየው እዩ የሆድሽን እንጂ ያፍሽን አይደለም። እውነቴን ነው። ውስጥ ሸር ብታስቢ መጨረሻ ሸረኛ ሰው መሰሪ ሰው መውደቂያው አያምርም። እውነት አንቺን ታዩ። ለልጅሽ ግን ይህ ለምታዩ ቪዲዮ ስታርግ ጥሩ ነገር አስቀምጠሽላትች አይዞሽ እያሉ ደግሞ የሚመክሩሽ የሆነ ነገር ጉዳት ሲደርስ ጉድጓድ ቆፍሮ ነው የሚቀብሩሽ። አይጠቅሙሽም። ያኔ ይሸሹሻል። አሁን በይ በይ የሚሉሽ አንድ ነገር ስትሆኚ ይሸሹሻል። እነሱ ያዋጡሽም። ስለዚህ እውነቴን ነው። ቢኒን የመሰለ ጀግና ወንድ እውነት ከሱ ጋር ሆኜ ልጅሽን ተከብረሽ በስርዓት አሳድጊ። ይህ የምታሰሩ ሴራ የማታገኙን ሴን ያረጋለሁ በግድ ያለችውን ሴት ከህይወቱ አስወጣለሁ ካልሽ አያዋጣሽ።